እርስ በርስ እየተነቋቆረን አላህ አይወድም ሁለት ወንድማማቾች ተጣልተው ጾመኛ ሆነው ስራቸው ቢቀርብ አሲያ እንዲህ ያለቀሰች ያለችው ለምንድነው ስንል በእስልምና ሽፋን በእስልምና ላይ መነገድ ይብቃ ብለን ስለተቃወምን ሙስሊሞች እንዲህ የሆኑ ነው የኔ ያለች ነው Bismillah alhamdulillah salatu wassalamu ala rasulillah wa ala alihi wa sahbihi wa man wala የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ የጌታችን ያላህ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ ዛሬ የምንነጋገርበት ቶፒክ ወንድምና እህቶች አስመሳዮችን የምናጋልጥ ይሆናል የአላህን መብት የማያስጨንቃቸው ነገር ግን የፍጡራኖችን መብት የሚያስጨንቃቸው ከአላህ መብት የሚያስፈልጡ ሰዎች እየተመለከትኩኝ ስለሆነ ይህን ነገር እኔም እናንተም እንማርበት ዘንድ እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ ዳይ ወደ ቪዲዮ አላህ አይወድም የቻለ ሰው ማገዝ መብቱ ነው ያልቻለ ሰው ማለት ማገዝ መብቱ ነው ግን ወንድምና እህትማማቾች በዚህ ደረጃ አደባባይ ላይ ህዝብ በሚያዩ ደረጃ ከፍ ዝቅ እየተደራረግን ዙልሂጃ ላይ ባለንበት ደረጃ ላይ አላህ አይወድም እንደው የት እንደሚያውሉት ለማይታወቅ ለብዙ ሰዎች እንኳን መዋጮ ተደርጓል እስልምና ላይ ሙስሊም ክርስቲያን ተብሎ አይደለም እንግዲህ ቪዲዮውን እንደተመለከታችሁት አሲያ የተባለችው ግለሰብ አቋሟ ክሊር ያደረገች ይመስለኛል ምክንያቱም ማዝቤት ገብታ እንዲህ አይነትን በወሰጥያ ሽፋን ማለት ነው የአህባሽን አቂዳ ስታራምድ ነው የተመለከትናል የመጀመሪያውና ዋንኛው ምንድነው እንግዲህ ማዝ የተባለ ግለሰብ 12 ሚሊዮን ሽርክና ቢዳ ለማስፋፋት መዋጮ አድርጉልኝ ስቱዲዮ ልገነባ ነው ምናምን ብሎ ሲፎክር ነበር ይህን ነገር በፍጹም መሆን የለበትም ሙስሊም ማህበረሰብ መንቃት አለበት ብለው የተለያዩ ወንድሞች እኔን ጭምር እየተቃወምነው ነበር ነገር ግን ይህን መቃወም አሲያ ምንድነው ያለችው ስድብ አደረገችው በዙልሂጃ ላይ አላህ አይወድም والله አላህ አይወድም እሱ ዘንድ ኸይር ስራ ሰርተን ወደሱ እንድንቀርብ እንጂ እርስ በርስ እየተነቋቆረን አላህ አይወድም ሁለት ወንድማማቾች ተጣልተው ጾመኛ ሆነው ስራቸው ቢቀርብ አያዩም አላህ እኮ Subhanahu Wa Ta'ala አይደል አያዩም አሁን ደግሞ በኡማ ደረጃ እንደዚህ አይነት ነገር መነጋገርን አላህ አይወድም አንተም አፉ በል እህቶቼ ወንድሞቼም ከስርም ያላችሁ ያለንበት ታይሙ ሰዓቱ ጊዜው አላህ Subhanahu Wa Ta'ala ኸይር ስራችን የሚወደድበት ነው አላህ ብላችሁ እናንተም አፉ በሉ ይሄን ብቻ ለማለት ነው የገባሁት አብሽር ሙአዝ ወንድሜ አላህ Subhanahu Wa Ta'ala እሱ ዘንድ የሚወደደውን ስራ ላንተም ለሁላችንም ጋር ያድርግልን ከሚጠላው ነገር ሁላችንንም አላህዬ በዚህ ሰዓት የሚሰማን የሚያየን ጌታችን እሱ ዘንድ ከሚያስቆጣ ስራና ከሚጠላው ነገር ሁላችንንም አላህ ያርቀን እንግዲህ አንድ ሰው በአደባባይ ያጠፋውን ነገር እስልምና ባዘዘው መልኩ ነው ይህን ነገር መደረግ የለበትም ስላለ ተሳዳቢ ነው ማለት አይደለም ስድብና በእስልምና ሽፋን ፈሳድን የሚያሰራጩ ሰዎች ረድ መስጠት ሁለቱም ለየቅል ስለሆነ ይህን ነገር ብንለይ መልካኝ ይመስለኛል ምክንያቱም ደግሞ በአደባባይ ፈሳድን ያስፋፋ ነው ፈሳድ ብቻ ሳይሆን አሲያ እንደተመለከታችኋት በጣም በሚያሳዝን ሁኔታ የአላህን መብት ለፍጡራኖችን አሳልፎ የሚሰጠው ማዝ የቱጋ ነው የሚሰጠው እንመልከተው ዘጋም ክፍት ነው ልቡም ተጁ ሲሲተለው ሲለክስ ሲሰጥጁ ሲሲተለው ሲለክስ ሲሰጥጁ የአይናችን ኑር ያለመቱ ሹሙ አግሩሱኛ ሰይዲ ካንቱ ማዲ ለው ሁዝበይዲ ያ ረሱላህ ሲል አጠጡኝ ሲል አሽሩኝ ሲል ምንም ነገር አይመስላትም ነገር ግን ዛሬ ላይ መጥቶ 12 ሚሊዮን ካልዘረፍኩኝ ሲል ይህን ነገር የሚቃወም ሰው ተሳደበ ነው በዚህ የዙልሂጃ ቀን ጾም ትላለች በቃ ማሻአላ ጾመሻል መጾምሽን ግን በግልጽ እንዲ ጾመለና አትበይ እንዴ በአላህና በእናንተ መካከል የሚቀር ነገር ግዴታ የሆኑ ሰዎችን እንዲሰሙላችሁ የምታደርጉት ጥረት በጣም ነው የሚገርመኝ ባገኛችሁት አጋጣሚ እኔ ጾመኛ ስለሆንኩ እንዲያልናል ማሻአላ በቃ አጨብጨበና ለአላህ ብላችሁ ነው የምትጾሙት ወይስ ደግሞ መጾማችሁ እኛን እንድናቅ ነው
አረላሽ በጣም ነው የሚደብረው አመት ሙሉ እየበላችሁ ውላችሁ ከዛ በኋላ 10 ቀን ጾመን ብላችሁ ያዙ ልቃቆኛ ማሻአላ ነው እኮ መጾማችሁ ግን በየገስቱ 10 እየደካከመችሁ ማለት ነው እኔ ዙልሂጃ ከገባ ሁሌ ስደጋግመው ነው ማለት በዚህ በጾም ወር በዚህ በጾም በቃ ተጾም አይልሻ ማሻአላ እኔ ጾመኛ ስለሆንኩ እንዲያላዋ ከጾም ውጪ አውሪ የሚል ሐዲስ አለ ከጾም ውጪ እንደፈለጋችሁ ተናገሩ የሚል አለ የለም እነዚህ ሰዎች በጣም የሚያሳዝነኝ ምን እንደሆነ ታውቃለህ ሙስሊም ማህበረሰብን እየበዘበዙት የራሳቸውን ሀብት የሚያካብዱ ናቸው ኢቭን ራሱ መርቀናው ገብተው ላይቭ ላይ ምን እንደሚያወሩ ላሳያችሁ አንድ መንዞማ ባይ ዋሪዳ ላይ የሚገኝ ነው ስሙ ረስቸዋለሁ ተመልከቱት ምን እንደሚ መሐመድ ጁድ 2 ልጄ 2 አይናን 3 ነጅሙዲን 4 ዙልማዓሊ 5 በድሩ ዘማን 6 ሁለት ባለቤቶቼ ረሂማና ሂዳያ 8 ማለት ነው 8 እዚህ ጋር ደግሞ ራይስ 1 ሸሙዲን 2 አሚር 3 11 እሺ ዘዲን 4 14 ጅማው 5 አድናን 6 ኢማን 7 ይሄ ሁሉም እየቆጠረ ያለው ወንድምና እህቶች ብር እንዳይመስላችሁ ምንም ልጆቹ ነው የሚያሳዝነው ልጆቹ ነው እንዴ እየቆጠረ ያለው ማለት ነው ማህበራዊ ሚዲያ ላይ ወጥቶ እንዴ ይቆጥራል የሰው አይን የሚባል ነገር አለ ሀቢቢ እንዴ እናቃለን ትላላችሁ ሐዲስ እናገራለን ትላላችሁ አረብኛ እንዴ ነው ግን የሰው አይን ሐቅ ነው ብለዋል መልእክተኛው አለይሂ ሰላቱ ወሰለም ስለዚህ እኔ ወላሂ ሳይ ጊዜ በጣም ነው ደስ ያለኝ ይሄ ስጠቅሳቸው ልጆች ወደ በኋላ መጣበታለሁ ግን ማሻአላ በጣም ነው ደስ የሚለው ገና ነው ወጣት ነው በዚህ እድሜ እንዲ እንትን ማድረግ በጣም ደስ ይላል ግን ያሳዝነው ግን ምን እንደሆነ ታውቃላችሁ ማዝ የተባለ ግለሰብ ከቆጠረ በኋላ ድምሩ አለማወቁ ነው በጣም ትንሽ አንደኛ ክፍል ተማሪ የምን አንደኛ ምንም ያልተማረ ሰው የሚያቀው ድምር ጀለስ እንዲ ብሎ እንዲ ይላል እስቲ እንመልከት 7 እና 8 ስንት ሆነ 10 ስንት መጣ 15 3 ብር ማለት ነው 3 መጣ በሁለት 2 ብር ጨምሬበት 5000 ያስገባለሁ አላሁ አክበር ያ ጀማዓ ሰይዲ ሀያት ባሳቸው ጀምሮታል ተክቢር አረ መስጂድ ቢሆን በጣም ተክቢር ይባል ነበር ተክቢር እንግዲህ እንደተመለከታችሁ 8 ሲደመር 7 15 መሆኑ ራሱ ኮሜንት ማሻአላ ወላሂ እኔ በጣም ደስ ብሎኛል ግን በዚህ ልክ ለማጭበርበር አንድ ላይ ተደዋውላችሁ ገብታችሁ ዋሪዳ ላይ አንድ ላይ እየሰራችሁ ማለት ነው ዋሪዳ ላይ አንድ ላይ እየሰራችሁ ገብታችሁ ግን እንዲህ ስታወሩ ትንሽ አታፍሩ ሽርክ የለበትን ስትል ሰምቻለሁ አሲያ ራሱ ማለት ነው ሽርክ ካለበት አላህ ምናምን እያለች ነበር ላይቭ ላይ ሽርክ አንድ ብቻ አይደለም ያለው አንድ ሽርክ ማለት ነው ስራ በአጠቃላይ ያበላሻል ወመን ይሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ ጀነ በርግጥ በአላህ ላይ የሚያጋራ ሰው በአላህ ላይ ሌላ ባላንጣ የሚያደርግ ሰው ድረሱልኝ የሚል ሰው ጀነት የሚያጋራ ሰውዬ ላይ እርምናት መኖሪያውም እሳት ነው ነፍሲያቸውን ለበደሉ ሰዎች ረዳት የላቸውም ይላል ማን ላቅ ያለው ጌታችን አምላካችን አላሁ Subhanahu Wa Ta'ala ወዳ እውነታው ይህን ሆኖ ሳለ በተለያዩ መንዞማዎች ላይ መልእክተኛው አለይሂ ሰላቱ ወሰለም አጠጡኝ ነብዩ አለይሂ ሰላቱ ወሰለም ቀጥታ እየጠራ የናንተን ምልጃን እንቢ እንዳትሉኝ ይላል ምልጃን የሚጠየቀው ለማን ነው አላህ ነው አላህ ሆይ የመልእክተኛው አለይሂ ሰላቱ ወሰለም ምልጃ ወፈቀኝ ተብሎ የሚጠየቀው አላህ ነው እንጂ መልእክተኛው አለይሂ ሰላቱ ወሰለም አይጠየቁ ይህ መልእክተኛው አለይሂ ሰላቱ ወሰለም ያስተማሩት ነው ዛሬ ላይ ግን በተገላበጦች እንዲህ አይነትን ነገር የሚያስፋፋን ሰው ይህን ነገር ልክ አይደለም ተብሎ በአደባባይ እየተነገረ ነው ይህን ነገር ስድብ ነው በማን ባሲያና ባሲያ መሰሎቿ ሚዛን ማለት ነው ወንአውዙ ቢላህ ሌሎቻችሁ የራሳችሁ ጉዳይ ነው ከዚህ በፊት በማዝ መንዞማ እየጨፈራችሁ የነበራችሁ ዛሬ መታችሁ መንዞማ ዘፈን አንዳንድ እህቶች ያያዩዋችሁ ነበር እኔ በእናንተ ቦታ ነው ያፈርኩት እኔ የናንተ ድፍረት ቢኖረኝ የግሪክና የብራይስ የግዝ
ምሁር ነበርኩኝ። ይህን ድፍረታችሁ ከየተንደ ራሳችሁን ፈትሹ። አላህ የማሰሩትን የማተገብሩትን ነገር ለምን ትናገራላችሁ ይላል። ከነዚህ ሰዎች እንዳያደርጋችሁ ፍሩ። የመንዙማ ቻሌንጅን እየተቀላቀላችሁ አላህ ያለ ቦታ ነው ያለው አላሁ መውጁዱል ቢላ መካን የሚለው መንዙማ ቻሌንጅን ተቀበለሽ ስለማን እንደማወራ በደንብ ታውቂያለሽ እህቴ። እርግጠኝነት ቪዲዮ ታያለሽ ብዬ ተስፋ ስለማደርግ ነው። ይህን ነገር ያደረጋችሁ መታችሁ ዘፈን ስትሉ በጣም ነው የሚገርመው። ራሳችንን እንስራ። ኢንተንሱሩላህ የንሱሩኩም የአላህን ህግጋትን ስንፈጽም ነው ከዛ ሌሎችን ነገራቶች እንዲህ ነው የምንለው እንጂ በመንዙማ እየጨፈራችሁ መንዙማውን ፕሮሞት ያደረጋችሁ ጭራሽ ኢቭን ራሱኮ አህባሾች ፕሮሞት ሲያደርጉት ያላችሁ ነሺዳና መንዙማ አንድ ሀቅ መራራ የሆነ ሀቅ ወደ ሱና ተጠግተናል አህባሽን እንቃወማለን መውሊድን አናከብርም ጫት አንቀመኝ የሚሉ ሰዎች የአህባሾችና የሱፍያዎች መገለጫ የሆኑ ዳንስና ዳንኬራ ማለት ነው ያስተዋውቃሉ የአርቲስቶችን ዘፈን ማለት ነው ማን ወደ ሱና ተጠጋለው የሚል ነገር ግን ተግባር ዜሮ ይቃወማሉ የሚቃወሙት የአላህን መብት ለፍጡራኖችን አሳልፎ ስለሰጣ አይደለም ለምንድነው የተቃወሙት ዱንያዊ ጥቅም ለምን ያካብዳል በሚል ነው እንዲህ አይነትን ነገር የምታረጉ ሰዎች ወላሂ ላዚም ኢኽላስ አለኝ ወይስ የለኝም በላችሁ ከራሳችሁ ጋር ተነጋገሩ አላኩል ይላል ለዛሬ ይሄን ካልኳችሁ ሐዛብ ቢላሂ ተውፊቅ ወሰለላሁ ዐላ ነብይና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም ወሰላሙ አለይኩም ወራህመቱላሂ ወበረካቱ